ክብር ለኢየሱስ ይሁን። እንዴት ናችሁ እግዚአብሔር ቅዱሳን? ዛሬ እኔና ዮአብ በጣም የሚገርም ሜሴጅ ይዘን መጥተናል። ስለ ኪዳን ነው የምናወራው፣ ስለ ኪዳን ኃይል። ኪዳን ያለው ሰው ሊቸገር አይችልም። ኪዳን ያለው ሰው ሊወድቅ አይችልም። ኪዳን ያለው ሰው ኢየሱስ ያለው ሰው በምንም አይነት ሁኔታ ወደ ታች ሊያሽቆለቁል አይችልም። ስለዚህ እግዚአብሔር ቅባት እኛ ላይ ያለ፣ እግዚአብሔር ኪዳን እኛ ላይ ያለ። ዛሬ በምንም አይነት ሁኔታ ላላችሁ ሰዎች ኪዳን ካላችሁ እግዚአብሔር ያወጣችኋል ከምንም ካላችሁበት ሁኔታ። ስለዚህ በዚህ መንፈስ ይህን መዝሙር ስሙት፣ ትባረኩበታላችሁ። አለብኝ 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 ኪዳን አለብኝ 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 ኪዳን አለብኝ 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 ኪዳን አለብኝ 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 ኪዳን አለብኝ አለብኝ ኪዳን ያስኩት ብቻ አይደለም አለብኝ አለብኝ ኪዳን ያስኩት ቀላል አይደለም። በኪዳኑ እወጣለሁ፣ በኪዳኑ እገባለሁ፣ በኪዳኑ እከፍላለሁ፣ በኪዳኑ እሰማራለሁ፣ በኪዳኑ እወጣለሁ፣ በኪዳኑ እገባለሁ፣ በኪዳኑ እሰማራለሁ፣ በኪዳኑ ከፍ እላለሁ። ኢየሱስን ይዤ ልቸገር አልችልም። ኢየሱስን ይዤ ልወድቅ አልችልም። ኢየሱስን ይዤ ተራ መሆን አልችልም። ኢየሱስን ይዤ ልዋረድ አልችልም። አለብኝ አለብኝ ኪዳን የያዝኩት ብቻ አይደለም። አለብኝ አለብኝ ኪዳን የያዝኩት ቀላል አይደለም። ኢየሱስን ይዤ ልታመም አልችልም። ኢየሱስን ይዤ ተራ መሆን አልችልም። ኢየሱስን ይዤ ልቸገር አልችልም። ኢየሱስን ይዤ ልከስር አልችልም። አለብኝ አለብኝ ኪዳን የያዝኩት ብቻ አይደለም። አለብኝ